በጣም ጥሩ አመሰግናለሁ። ዛሬ ደግሞ ቃል በገባነው መሰረት ለሰልጣኞቻችን ማሽን በገዙበት ሰዓት እንደምንገጥም በተነጋገርነው መሰረት አንድ ሰልጣኛችን ቤት ዛሬ በዚህ መልክ ማሽን ኢንስቶል ልናደርግ ተገኝተናል። ማሽኖችን ያው በዚህ በምታዩው መልኩ ጭንቅላቱን የማሽናችንን ጭንቅላት ከካርቶኖች ውስጥ እየፈታ እንገኛለን። የተለያዩ የክር ማስቀመጫዎች እቃዎችን ቼክ እያደረግን ነው። የጎደሉ እቃዎች ካሉ በዚህ መልክ ቼክ እያደረግን ነው። ጠረጴዛውን ያሉትን አብረውት የመጡ እቃዎችን አንድ በአንድ ያወጣን የጎደሉ ካሉ በዚህ መልክ እያንዳንዱን እናያለን። የአልፋ ፋሽን ዲዛይን በሚሰለጥኑበት ወቅት ሰልጣኞቻችን ጨርሰው ሲወጡ ያለምንም ክፍያ ሰልጣኞቻችን የገዙትን ማሽን ኢንስቶል አድርገን ወደ ስራ እንዲገቡ የበኩላችንን እገዛ እናደርጋለን። በዚሁ አጋጣሚ አልፋ ፋሽን ዲዛይን መታችሁ እንድትማሩ፣ እንድሰለጥኑ፣ ሙያተኛ እንድትሆኑ ጥሪያችንን እናስተላልፋለን። ሁለቱን እግሮች የማሽኑ ሁለቱን እግሮች በዚህ መልክ ካዘጋጀን በኋላ መወጠሪያ የማሽኑን ጎንና ጎን መወጠሪያውን ብሎኖች አሉት አብረው የሚመጡ ሙሉ በሙሉ ብሎኖች አሉን። የሁለቱንም እግሮች ዋና የጠረጴዛችንን የሚሸከሙትን ሁለቱን እግሮች በዚህ መልክ በመወጠሪያው ሁለቱንም ያሉትን ብሎኖች እናያይዛለን። ማሽንን መግጠም የምትፈልጉ ይሄኛው ምናልባት እንደ መነሻ እንዴት ማሽናችንን እንገጥማለን የሚለውን ለማየት ያገለግላችኋል። ስለዚህ ቤታችሁን በቀላሉ ማሽን መግጠም እንዴት እንችላለን የምትሉ እነዚህን ስቴፖች በማየት መግጠም ትችላላችሁ። እንደምናየው ከስር ያለውን የፔዳላችንን የመርገጫችንን አግድም ሁለት ፒኖች አሉ። ከስር የምናያይዝበት ብረቶች አሉ። አግድም አድርገን ነው የምናስገባቸው ከስር ያሉትን ብረቶች። ይሄ የፔዳላችን መርገጫ የሚቀመጥበትን እግር በደንብ ወጥሮ የሚይዝልን ክፍል ነው። ስለዚህ ሁሉንም ክፍሎች በደንብ አናስራቸውም። ምናልባት የሚስተካከሉ የሚወጠሩ ቦታዎች አጀስት የምናደርጋቸው ነገሮች ሊኖሩ ስለሚችሉ ቀስ ብለን ያዝ ያዝ እያደረግን እናስራቸዋለን። ብሎኖቹን ጎማዎቹን ከስር የሚደረጉትን ጎማዎችን ከስር የአራቱንም ጎማዎች ሎክ እያደረግናቸው ብናስር የተሻለ ነው። ብሎን አለች። ብሎና እስከምንፈልገው አጀስት እያደረግን የጎማው ብሎን ላይ ያለችዋን ምናልባት ቁመት እንዲጨምርም ከፈለግን እስከምንፈልገው ሳይዝ ድረስ እኩል አድርገን እናስረዋለን። ያው ጎማውን አንሎክ ስናደርገው ወይም ስንፈታው ወደ ፈለግነው አቅጣጫ በቀላሉ እንዲንቀሳቀስ የሚረዳን ክፍል ነው። ጎማውን በዚህ መልክ ከጨረስን በኋላ ላይ የጠረጴዛውን የምንተክልበትን ክፍል ካስገባን በኋላ ጠረጴዛችንን ላዩ ላይ አድርገን ማያያዝ አለብን። ጠረጴዛውን ከስር ምልክቶች አሉት፣ 4 የሚታሰሩ ብሎኖች። እነዛን ብሎኖች ሙሉ በሙሉ ምልክት አድርገን እናያይዛቸዋለን። ከእንደገና የመርገጫችንንም ክፍል 3 የብሎን ክፍሎች አሉት። እነሱንም ቦታ ምልክት ካደረግን በኋላ እናስራለን። በዚህ መልክ ጠረጴዛችንና የሁለቱም ብረት ዘንጎች ምልክት ያደረግንባቸው ቦታዎች ላይ 4ቱንም ክፍሎች እናስራለን። ከዛ ይሄ ድሮወራችን ነው፣ መሳቢያችን ነው፣ እቃ የምናስቀምጥበት። ይችንም ምልክት አድርገን 6 የብሎን ማሰሪያ ቦታዎች አሉት። በዚህ መልክ እናስረዋለን።
በመቀጠል የመርገጫችን ክፍል እንደዚሁም ኦይል ታንከር አለን። ኦይል ታንከራችን ላይ የሚያስፈልጉት እነዚህ 4 ቡሾች አሉ። እነዚህን 4 ቡሾች እና ከኋላ ያለችውን የማሽኗን ፒን ማያያዣ ቡሽ በዚህ መልክ እናስገባለን። እዛ ኦይል ታንከር ወይም የዘይት ታንከር መያዣችንን እናያይዘዋለን። እዛ ማሽናችንን ከስር ያለችዋን የፕሬሰር ፉት ማንሻችንን እናስርና ማሽናችንን በዚህ መልክ እንገጥመዋለን። ማሽናችንን ከላይ ካስገባን በኋላ የስረኛዋን ፔዳል ላይ ካያያዝናት የመርገጫችን የፔዳላችንን እንቅስቃሴ እንድትፈጥርልን የምታደርግልን ክፍል ከላይ እና ፔዳሉን እናገናኘዋለን። በምንፈልገው ቦታዎች አሉ፣ መሀል ላይ፣ በጎን እነዚሁም ዳር ላይ ማያያዣ ቦታዎች አሉን። ፔዳሉን ከስር በምናገናኝበት ሰዓት 2 ፔዳል ማሰሪያዎች አሉን። አብረውት የሚመጡ ብሎኖች አሉ። እነዚህን የፔዳል ማሰሪያዎች በምንፈልገው ቦታ ከላይኛው ከብረታችን ዘንግ ከፔዳሉ ብረት ዘንግ ጋር እናያይዘዋለን። ብሎኑን ያው ከላይ የሚሆን ከታች በማስገባት በደንብ አድርገን በተለይ ብሎኑ እዚህ አካባቢ ላይ ፔዳላችን ላይ የእግር እንቅስቃሴ በጣም ብዙ ስለሚኖረው በጣም አጥብቀን ማሰር ይኖርብናል። አልፋ ፋሽን ዲዛይን የተለያዩ ስልጠናዎችን በሞዴሊንግ በፋሽን ዲዛይን ስልጠናዎች እየሰጠን እንገኛለን። በሚመቻቸው ጊዜ አማራጭ እየመጣችሁ ሙያተኛ እንድትሆኑ ለመናገር ፈልጋለሁ። ፔዳሉን ከላይኛው ካመጣነው ጋር ከስር ፒኗን ብሎን አለች። ሁሉንም ብሎን ሙሉ በሙሉ አንፈታውም። አንድ ብሎን ከውስጥ ትከርና ወሸር አለች። ያችን ወሸር ዲስኳን እዛው ላይ ትተናት በብሎኑ ከላይኛው ጋር እናስረዋለን። የስልጠና ሰዓቶቻችን በቀን በጠዋት ሺፍት፣ ከሰዓት ሺፍት፣ በማታ ክላስ ከ12 ሰዓት እስከ 2 ሰዓት፣ በዊክንድ ክላስ ቅዳሜ ቀኑ ሙሉና እሁድ ከሰዓት በኋላ ስልጠናዎች አሉ። በሞዴሊንግ ስልጠና ደግሞ ሮብ፣ አርብ እንደዚሁም ቅዳሜ ቀን ስልጠናዎችን እየሰጠን እንገኛለን። አሁን እንደምንመለከተው ያው የክር ማስቀመጫችንን ክፍሎች እየገጣጠም እንገኛለን። የክር ማስቀመጫችንን ብሎኖች አስረን ቋሚውን ዘንጉን የክር ማስቀመጫው 2 ክፍሎች አሉ። ጋይድ የሚያደርግልን የላኛውን ክፍል አለ። እነዚህ እናስገባለን። ከስር ጠረጴዛው ላይ የምናስርበት ቡሾች፣ ወሸሮች እነዚህን እንደምናያቸው 2ቱን ጎማዎችና ወሸሯን እንተውና ከስር ያለውን የብሎንና ወሸሮቹን አንድ ላይ የክር ማስቀመጫችንን በደንብ እንቅስቃሴ እንዳይኖረው አድርገን በደንብ እናስረዋለን። በደንብ አጥብቀን በዚህ መልክ እናስረዋለን። ይሄ አብሮ የሚመጣው የሶኬታችን ክፍል ነው። በጣም ቼክ ማድረግ ያስፈልጋል። አንዳንዴ ሊቀርሉ ይችላል። ከጀርባ ያሉትን እነዚህን ሞተራችን ላይ የሚገጠሙ ፒኖች እናያይዛለን። ዘይት አብሮት የሚመጣው አለ። ዘይቱን በዚህ መልክ ኦይል ታንከሩ ላይ ዘይቱ ላይ እናፈሳለን። ማሽናችንን ያው ኦን አድርገናል፣ መስራቱን አረጋግጠናል ማለት ነው። በጣም ጥሩ አመሰግናለሁ። ለ3 ወራት አልፋ ፋሽን ዲዛይን ነበር ስማር የነበረው። እኔም አሁን የራሴ ስራ ልጀምር የራሴ ማሽን ገዝቻለሁ። ሌሎች ሰዎችም መጣችሁ አልፋ ዲዛይን ልትማሩ በጣም ጥሩ ነው። ትምህርቱም አዋጪ ስለሆነ ማሽኑን በራሳቸው ጊዜ መጥተው ስለሚገጥሙላችሁ ያልተማራችሁትም እንድትማሩ፣ የተማራችሁት ደግሞ የራሳችሁን ማሽን ገዝታችሁ ስራ እንድትጀምሩ አመሰግናለሁ።